ነፍሰ ጡር የሆነች እናት ጥርሷን ማስነቀል ብትፈልግ በየትኛው ወቅት ላይ እንደ ባለሙያ ይመከራል የሚለውን ጥያቄ ለሆነባችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ሰላም፣ ዶክተር ተማመኝ የጥርስ ህክምና ባለሙያ። ነፍሰ ጡር የሆነች ሴት የመጀመሪያ 3 ወር፣ ሁለተኛ 3 ወርና የመጨረሻ 3 ወር የሚባል ጊዜ አለ። የመጀመሪያ 3 ወር ላይ ኦርጋኖጄኔሲስ ወይም ደግሞ የአካል መሰራት ሂደት ላይ ያለችበት ወቅት ስለሆነ ጥርስ ማስነቀል በጣም የተቦረቦረ ጥርስ ራሱ ቢኖር ጥርስ ማስነቀል ብዙም አይመከርም። ሁለተኛው 3ኛ ወር ደግሞ ሰከንድ ትራይሚስተር የምንለው ወቅት ከሆነ ደግሞ አካል ተሰርቶ በብዛት የሚያልቅበት ወቅት ስለሆነ ጥርስ ማስነቀል እንደ ጥርስ ህክምና ባለሙያ ሪኮመንድ የምናደርግበት ወቅት ነው። ምናልባት ግን ያ ጥርስ የመጨረሻ አማራጩ መነቀል ብቻ ከሆነ ነው። 3ኛው ሰርድ ትራይሚስተር የምንለው የመጨረሻዎቹ 3 ወራት ከ6 ወር እስከ 9 ወር ድረስ ያለው ወቅት ደግሞ ጥርስ ማስነቀል ብዙም አይመከርም። ፕሪተርም በርዝ የምንለው ወይም ደግሞ እርሊ ሌበር የምንለው ያለ ጊዜው መውለድ የሚባል ነገር በስትረሱ ምክንያት በተለያዩ ፍርሃት የሚመነጭ ነገር ሊከሰት ስለሚችል በመጨረሻዎቹ የ3 ወራት ላይ ጥርስ መነቀል ሪኮመንድ አናደርግም። እንደ መፍትሄ ግን ለነፍሰ ጡሮች የምንጠቁመው ነገር ምንድነው? እርግዝና ከመፈጠሩ በፊት በተቻለ መጠን ዴንታል ቼክአፕ መደረግ ይኖርበታል። አስፈላጊ ከሆነ በጣም የተቦረቦረ ጥርስ ካለ አስቀድመን መንቀል ሊጠበቅብን ይችላል። ያንን ደግሞ እንደ ባለሙያ ሪኮመንድ የምናደርጋቸው ነገር ነው። ምናልባት ደግሞ በእርግዝና ወቅት ላይ ደግሞ ህመም ተፈጥሮ ከሆነ ጊዜያዊ የስር ህክምና መሰራት የሚችልበት አማራጭ ካለ የስር ህክምና አገልግሎት ልንሰጣችሁ እንችላለን። መሰል ጠቃሚ መረጃዎች እንዲደርሱ ፔጃችንን ፎሎ ያድርጉ። ዶክተር ተማም ስፔሻሊቲ የጥርስ ህክምና ክሊኒክ ነው። መገኛችን ኡራጎ የገበያ ማዕከል 5ኛ ፎቅ ላይ። ለበለጠ መረጃ ስልኩ ላይ ይደውሉልን። ቴንክ ዩ